ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት መረጃ ይዘንላችሁ መጥተናል። ዜናዎቹን የምናሰናዳው ድሬ ዜና እንሰኛለን። ቤተሰብ መሆን የምትሹ ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነቶን ይግለጹ። በቅድሚያም አርዕስተ ዜናዎችን የምናጠናቅር ይሆናል። እስከ ዜናዎቹ ፍጻሜ ድረስ አብረውን ይዝለቁ። በኢራንና የአሜሪካ ዲፕሎማሲያዊ ሂደት ፍሰት ውስጥ ድርድራዊ ማዕቀብ ላይም የኢራን ሚሳኤል የማምረትና ሆነም የማሳለጥ ሂደት ከድርድር አይገባም ሲሉ የአያቶላው የቅርብ አማካሪ መግለጻቸው ተደምጧል። ዝርዝሩን የምናጠናቅረው ይሆናል። በአሜሪካና ኢራን መካከል ያለው ቀጠናዊ ውጥረት በተባባሰበት በአሁኑ ወቅት ላይም አዲስ የድርድር ፍኖተ ካርታ ለማሰናዳት ቅድመ ሁኔታዎች የሚከናወኑበት አካሄድ ላይ ኔታንያሁ ወደ አሜሪካ ማቅናታቸው የሰላሙን ስምምነት ይንደዋል ሲሉ ስጋታቸውን ተንታኞች ገልጸዋል። አብረውን ይዝለቁ። በአሜሪካና ኢራን መካከል በዲፕሎማሲያዊ ድርድር ስምምነት በኦማን መደረጉ ቢታወስም አሜሪካ በመካከለኛው ምስራቅ ላይ የባህር ኃይሏን በማጠናከርና በማደራጀት በኢራን ላይ የስነ ልቦና የበላይነትን ለመጎናጸፍ እየታተረች ባለችበት ጊዜም ላይ የእስራኤል መንበረ መንግስት አለቃ ቤንያሚን ኔታንያሁ በዋሽንግተን በአሜሪካ በሚኖራቸው ምክረ ሀሳብ ውይይት ላይ በየትኛውም ሁኔታ አሰላለፍ ቴሄራን ያላትን የሚሳኤል ተወንጫፊ አቅሟን ለማላሸቅና ለመግታት ጫና ያደርጋሉ ሲል ዘገባዎች ያትቱማል። ይህ በእንዲህ እንዳለ በባለፈው ሳምንት ላይ የኢራኑ የውጭ ጉዳይ ሚኒስቴር በሰጡት መግለጫ መሰረትም የኢራን ሚሳኤል ስርዓት ግንባታ ለድርድር የሀሳብ ዝርጋታ መድረክ ላይ አይቀርብም ሲሉ አጽንኦት ሰጥተው ተናግረዋል። የአሜሪካው መከላከያ ሚኒስቴር ዋና መስሪያ ቤት ፔንታጎን ከኢራን ጋር ባለው የውጥረት ላይ ተጨማሪ የጦር መርከብ ወደ ባህረ ሰላጤ ሊልክ መሆኑ መረጃዎች አመላክተዋል። እንደ ፔንታጎን ገለጻ ከሆነ በጥቂት ሰዓታት ውስጥ ሌላኛው የአሜሪካ ግዙፏ መርከብ ወደ መካከለኛው ምስራቅ ልትላክ እንደምትችል ተጠቁሟል። የጦር መርከቧ በሳምንታት ጊዜ ውስጥ አብርሃም ሊንከን ግዙፉን የጦር አውሮፕላን ተሸካሚውን መርከብ በቀጠናው ላይ እንደምትቀላቀል ይጠቁማል። በጆርጅ ደብሊው ቡሽ ሁለተኛው ግዙፍ የአሜሪካው ዘመናዊ የጦር አውሮፕላን ጀት ተሸካሚም ዘመናዊ የጦር አውሮፕላን ተሸካሚ መርከብም እስከ 35 የሚጠጉ የዘመኑ ቴክኖሎጂዎች የተጎናጸፉ ያነገቡ የጦር ጀቶችን የመሸከም አቅም እንዳላት ተገልጿል። ዘገባዎች እንደሚገልጹት ውጥረቱ ፖለቲካዊ ትኩሳት የሚካረር የሚባባስ ከሆነ በሚሊተሪ ወታደራዊ ሚና አወቃቀር ላይ የኃይል ሚዛን ይደፋሉ እንደሚችሉ ተመላክቷል። አሜሪካ በአሁኑ ጊዜ ወቅት ላይ የጦር መርከብና አውሮፕላን ጀቶችን ብሎም ወታደራዊ ኃይሏን በማሰማራት በማሳለጥ ላይ እንደምትገኝ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ይህም በቀጠናው ውጥረት የሚያባብስ ነው ተብሏል። ይሄም እንዲህ እንዳለ የአሜሪካ ሹማምንት ባለስልጣናትም እንደገለጹት ከሆነ ወታደራዊ ዘመቻ ጥቃት ለመፈጸም ምንም አይነት ተጨባጭ ውሳኔ ላይ አለመድረሳቸውን አሳውቀዋል። ቅዳዊ ፍልሰቱም የሀሳብ ዝርጋታና ዲፕሎማሲያዊ መርህን የተላበሰ መንገድ ሊቀየር ይችላል ሲል ተገልጾማል። በተጨማሪም ወታደራዊ ቅድመ ዝግጅት ከዲፕሎማሲያዊ ጋር መፋፋሙ መቀጠሉ ተመላክቷል። ኢራንና አሜሪካ በያዝነው ወር መጀመሪያ ላይ በኒውክሌር ማብለያ ሂደቶች ላይ ምክረ ሀሳብ ድርድር ማድረጋቸው ቢታወስም በወቅቱም ኢራን የተጣለባትን ማዕቀብ እንዲነሳላት ተደጋጋሚ ጥያቄና ውትወታ ማቅረቧ ይመለከታል። ይህም ዲፕሎማሲያዊ ፍሰቱ መቀጠሉን እያመለከተ ባለበት ሁኔታዎች ውስጥ በተዛማጅ መልኩም ወታደራዊ አቅም ግንባታ ተጠናክሮ መቀጠሉን መረጃዎች ያትቱማል ይገልጹማል። የአሜሪካ የድርድር ሂደት ፍሰትም ዲፕሎማሲያዊ አጀንዳዎችን የኢራን ሚሳኤል ማበልጸግና ማጎልበትም እንቅስቃሴ በድርድሩ ውስጥ ለማካተትና ሂደቱን ለመግታት ብትሞክርም ኢራን ግን በበኩሏ በኒውክሌር ፕሮግራሟ ላይ ገደብ በማበጀት ያለባትን ኢኮኖሚያዊ ጫና የተጣለባትን ማዕቀብም እንዲነሳለት ጥያቄ ማቅረቧ ይታወቃል። ነገር ግን የሚሳኤል ስርዓቷን የህልውና ዋስትና መጠበቂያ የብረት አጥር አድርጋ በመጥቀስ ከድርድር ሀሳብ ላይ እንደማታቀርበው አስታውቃለች። ትራምፕ ባለፈው ቀናት ከኔታንያሁ በጽሕፈት ቤታቸው አግኝተው እንዳብራሩላቸውም በኒውክሌር ማበልጸግና ማብላላት ሂደት ላይ ከኢራን ጋር ከስምምነት መግባባት ላይ ድረስ እንደሆነ ለማይድርድሩ ውይይቱ መቀጠል አለበት ሲሉ ተደምጠዋል። ይሄ የትራምፕ ገለጻ ኔታንያሁ በኢራን ላይ ግፊትም ለመስጠትም ሆነ ለማስፈጸም ግብረ መልስ ነው ሲሉ ዘገባዎች ያትቱማል።